እኛውም የእምነት ስርዓት በጨርቅ ሸፋፍኖ ነው ተከተሉ የሚል። እንጨቱን በጨርቅ ሸፍኑ፣ ድንጋዩን በጨርቅ ሸፍኖ ምንድነው እንዳትል እኮ ነው። ቁንጫና ድንቁርና ደፋር ያደርጋል። ዝምብም እንደዚያ ይሆናል። ታቦት በሐዲስ ኪዳን ምን የሚደረግበት ነው? ቀድሞ 10 ቃላት ይጻፍበታል። ዛሬ በታቦቱ ላይ የሚጻፈው ጽም ተመልከቱ፣ ልብ ብላችሁ ስሙ። በታቦቱ ይሄ ታቦት ነው ተሸክመው የምታዩት። በታቦቱ ላይ የሚጻፈው ጽፍ አልፋ ኦ ወኦ ተብሎ ይጻፍበታል። ወኦ ማያያዥው ነው እንጂ ኦ ነው። አልፋ ኦ ተብሎ ይጻፍበታል። አልፋ ኦ ማለት ምን ማለት ነው? መጀመሪያውና መጨረሻው እኔ ነኝ ማለት ነው። እስኪ በሉ መጀመሪያውና መጨረሻው እኔ ነኝ። ሐምን ላይ ተጽፏል ይሄ በታቦቱ ላይ። ሁለተኛ ፊልጵስዩስ ምዕራፍ 2 እንደምታነቡት ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይቲሃ ለምድር። ለኢየሱስ ክርስቶስ ስም ከሰማይ በላይ ከሰማይ በታች ከምድር በታች ያለ ፍጥረት ሁሉ ሊሰግድ ይገባል የሚል ጽሑፍ ከታቦቱ ላይ ይጻፋል። ተመልከቱ። አሁን ዛሬ የምንሰግደው ራእየ ዮሐንስ ምዕራፍ 1 ላይ ክርስቶስ ለዮሐንስ ማነህ አንተ ሲለው እኔ ቀዳማዊና ዳህራዊ ነኝ ነበር ያለው። መጀመሪያውና መጨረሻው እኔ ነኝ። እግዚአብሔር ለሙሴ ወደ ፈርዖን ሂደህ ሕዝቤን ከግብፅ አውጣ ሲለው ማላከይ ልበል ሲለው መጀመሪያውና መጨረሻው እኔ ነኝ አለው። ራእየ ዮሐንስ ላይ ደግሞ አንተ ማነህ ሲለው ደግሞ ለሙሴ ታቦት የሰጠሁት በሙሴ ዘመን የነበርኩ ሙሴን የፈጠርኩት የትናንትናው ኢየሱስ ክርስቶስ ቀዳማዊ አምላክ ነኝ። በሥጋ ስለተገለጥኩኝ ስለሞትኩና ስለተቸነከርኩ ስለተቀበርኩኝ ፍጡር አልምሰልህ። እኔ መጀመሪያውና መጨረሻውን ራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ሙቼም ነበር ሞትም ድል የነሳሁት እኔ ነኝ አለው። ይህ ስም በብሉይም በሐዲስም መመኪያ ነው፣ መታመኛችን ነው። ለዚህ ስም ልንሰግድ ይገባል። ስሙ ደግሞ የተጽፏል ታቦቱ ላይ። ለታቦቱ የምንሰግደው ለኢየሱስ ክርስቶስ ስም ለመስገድ ነው። ለማን የምንሰግደው ነው ያልኳችሁ? ለኢየሱስ ክርስቶስ ነው። እኛ የምናመልከው በታቦቱ ላይ የተቀረጸውን የመድኃኔ ዓለምን ስም መጀመሪያውና መጨረሻው እኔ ነኝ ብሏል። ለዚህ ስም ደግሞ ስገዱ ተብሏል። ይህን ስም በታቦቱ ላይ ቀርጸን እንሰግድለታለን። የምንሰግደው ለክርስቶስ ነው። የምናመልከው ክርስቶስን እንጂ ታቦት አናመልክም። ታቦት የእግዚአብሔር መገለጫ ነው። በብሉይ ኪዳንም አይመለክም፣ በሐዲስ ኪዳንም አይመለክም። የሚመለክ በብሉይ ኪዳንም ቀዳማዊ ዳህራዊ የሆነው እግዚአብሔር ነው። በሐዲስ ኪዳንም የሚከበር እግዚአብሔር ነው። ታቦትን ለምንድን ነው የምናገለግለው ካላችሁኝ፣ በታቦቱ ላይ እግዚአብሔር ይገለጣል። እስኪ በሉ በታቦቱ ላይ በሉ። ማን ይገለጣል? እግዚአብሔር ይገለጣል። እግዚአብሔር ይገለጣል። ድል እናገኛለን፣ ረድኤት እናገኛለን። እንዲህ ይላሉ፣ አይ ኦሪት ተሽሯል፣ ሕግ ተሽሯል፣ ታቦትም ተሽሯል ይሉናል። የተሻረ መስዋዕት ሊቀ ካህናት ነው። የተሻረ ሊቀ ካህናት ተሽሯል። ዛሬ ሊቀ ካህናታችን ማን ይባላል? በሉ አታውቁትም? መስዋዕታችን ማን ነው? ኢየሱስ ክርስቶስ። ኦሪት ተሽራለች የተባለ በመስዋዕታና በክህነቷ በመርገሟ ነው እንጂ ሕግ አልተሻረም። አትስረቅ ሊሻር ነው እንግዲህ አልሰርቅ ነው ነው። አታመንዝርን ሽረ ልታመነዝር ነው። የትኛው ሕግ ነው ያለፈ? መንጋ ሌባ እኮ ይገርማችኋል እኮ። ምኑን ሕግ ነው ልሽረው? ሌባ ልትሆን ፈልጋል መሰል። አትስረቅ፣ ከኔ በቀር ሌላ አምላክ አታምልክ ይላል። ሌላ ልታመልክ ነው ሽረ? ኦሪት ሕግ ተሽሯል። ሳያውቁ እንደመናገር እኮ የለም። ድንቁርና ጥሩነቱ ደፋር ያደርጋል። እንደ ቁንጫ ቁንጫውን እኛ ጫማቸውን የምንስማቸውን ጳጳስ እዚህ ላይ ቁብ ትልባቸዋለች አይደለ? ቁንጫና ድንቁርና ደፋር ያደርጋል። ዝምብም እንደዚያ ሆናል። ነገስታቱ ማለት አሁን እኛ እዚህ ፓትርያርክ ወይም ንጉስ ቢኖሩ እኔ ልብላ ብል ቆይ አባል እርሶ እዛ በዚያ ይላክልዎታል እባላለሁ አይደል? ዝምብ ግን እዳ ጉብ በማይዱ ላይ ነው። ዝምብ መሆን፣ ቁንጫ መሆን፣ መናፍቅ መሆን፣ ደንቆሮ መሆን ደፋር ያደርጋል። በድፍረት እንደዚህ